ጤና ይስጥልን የኢትዮጵያ አንድነት ኃላፊነቱ የተወሰነ የጉዞ ማህበር ነው። ተቋማችን የሚሰጠው አገልግሎት በመንግስት የሥራ ስምሪት መሰረት ዜጎችን ወደ ካናዳ ለስራ ማሰማራት ነው። ስለዚህ በእኛ በኩል ፕሮሰስ ስትጀምሩ ማወቅ ያለባችሁ ነገር ፕሮሰሱ ካናዳ ቶሮንቶ ውስጥ መቀመጫውን ያደረገው PHP የሚባል የማዕድን ቁፋሮና ከማዕድን ቁፋሮ ጋር የተያያዙ ስራዎችን የሚሰሩ ድርጅቶችን በስሩ የሚያስተዳድር ድርጅት ሲሆን ይህ የስራ ቅጥር ያወጣው ራሱ ድርጅቱ መሆኑን መገንዘብ አለባችሁ። በመሆኑም ፕሮሰሱን ለመጀመር የሚያስፈልጋችሁ መስፈርት ፓስፖርት፣ ናሽናል አይዲ ከሌለ ደግሞ የቀበሌ መታወቂያ እና አንድ ጉርድ ፎቶ ብቻ ናቸው። እነዚህም መስፈርቶች በቴሌግራም፣ በዋትስአፕ ወይም በኢሞ ፕላትፎርሞች በመላክ ሂደቱን መጀመር ይችላሉ። እነዚህ መስፈርቶች ልካችሁ እንደጨረሳችሁ በእኛ በኩል የሚላክላችሁ የመመዝገቢያ ፎርም አለ። ይህን የመመዝገቢያ ፎርም ፕሪንት አስደረጋችሁ መሙላት ይኖርባችኋል። እሱም ሞልታችሁ ጨርሳችሁ ወደኛ በዛው በቴሌግራም ወይም ዋትስአፕ ወይም ደግሞ ኢሞ በኩል መላክ ይኖርባችኋል። ይህን ካደረጋችሁ በኋላ ምዝገባችሁን አጠናቀቃችሁ ማለት ነው። እኛ ዶክመንታችሁን ስፖንሰር አድርገን ለካናዳ ኢሚግሬሽን ጽህፈት ቤት አፕላይ እናደርጋለን። አፕላይ ካደረግን በኋላ ከእናንተ የሚጠበቀው ውጤት እስኪለቀቅ መጠበቅ ነው። ውጤት የሚለቀቀው አፕላይ ከተደረገ ከ3 ቀናት በኋላ ጀምሮ ባሉት ቀናት ውስጥ ነው። ይህም ማለት 4፣ 5 እንዲሁም ደግሞ 6 ወይም 7 ቀናት ሊፈጅ ይችላል ማለት ነው ውጤቱ እስኪለቀቅ። ውጤቱ የሚለቀቀው የስራ ቅጥሩን ካወጣው PHP ካምፓኒ በቴሌግራም በኩል ቀጥታ ይላክላቸዋል። አክሴፕታንስ የካናዳ ፕሮሰስ ወሳኙ ነጥብ ስለሆነ ማለፍና መውደቃችሁን እሱ ላይ ነው የምታረጋግጡት። ውድቅ የሚደረግ ከሆነ መቀጠል አትችሉም፣ ፕሮሰሱ ይቋረጣል። አክሴፕት የምትደረጉ ከሆነ ወደ ቀጣዩ ዙር የምታልፉ ይሆናል። በመሆኑም አክሴፕታንስ መጥቶላችሁ ወደ ቀጣዩ ዙር የምታልፉ ከሆነ ከሱ በኋላ ያለው ሂደት ቪዛውን ጨምሮ 100% የተረጋገጠ ስለሆነ ለዶክመንት ሌጋላይዜሽን እና ለአንዳንድ ነገሮች ማስፈጸሚያ 12500 ብር ክፍያ ብቻ ይጠበቅባቸዋል። ይህ እንደጨረሳችሁ በቀጠሮ ወረቀት አማካኝነት 4 ኪሎ በሚገኘው ቱሪስት ሆቴል በአካል በመገኘት ስለሚቀጥሉት ሂደቶች ግንዛቤ የምትሰጡ ይሆናል ማለት ነው። ሌሎችም ሂደቶች በሂደት የምናያቸው ይሆናል ማለት ነው። አመሰግናለሁ። በአሁኑ ጊዜ ኢትዮጵያ ውስጥ ካለው ከባድ የኑሮ ውድነትና የኢኮኖሚ ጫና የተነሳ ብዙ ሰዎች ከሀገር ወጥተው በውጭ ሀገር የተሻለ ህይወት ለመምራት ትልቅ ፍላጎት አላቸው። ይህንን የህዝብ ስሜትና ፍላጎት የሚጠቀሙ አጭበርባሪዎች በቴሌግራም፣ በዋትስአፕና በሌሎች ማህበራዊ ሚዲያዎች አማካኝነት ንጹሃን ዜጎችን በማታለል ገንዘባቸውን እየዘረፉ ይገኛሉ። በተለይም ከካናዳ መንግስት ጋር በፈጠርነው ግንኙነት በሰዎች የስራ ስምሪት መሰረት ዜጎችን ወደ ካናዳ እንወስዳለን በሚል የሐሰት መልእክቶችና ቅጂዎች በስፋት እየተሰራጩ ናቸው። እነዚህ አጭበርባሪዎች ሰዎችን ለማሳመን ሲሉ የሚጠቀሙባቸውን ስልቶችና መንገዶች በዝርዝር እንመልከት። አጭበርባሪዎች ሰዎችን ለማታለል ሲሉ የተለያዩ የቴክኖሎጂ አማራጮችን ይጠቀማሉ። አንደኛው የውሸት ድርጅት ስም መጠቀም ሲሆን PHP የሚባል የማዕድን ኩባንያና ከሱ ጋር የተያዙ ተቋማትን ስም በመጠቀም በስሩ የሚተዳደር የስራ ማስተባበሪያ ድርጅት መሆናቸውን ይናገራሉ። ነገር ግን ይህ ሙሉ በሙሉ የውሸት ስምና ማስታወቂያ ሲሆን እንዲሁም ደግሞ ቀለል ያለ የመግባቢያ ሂደት በመጠቀም ሰዎችን ለማግባባት ሲሉ መጀመሪያ የምትከፍሉት 12000 ብር ወይም 12500 ብር ብቻ መሆኑን ይናገራሉ። የቀረውን ገንዘብ ካናዳ ገብታችሁ ትከፍላላችሁ የሚል ማባቢያም ያቀርባሉ። ይህ ዘዴ ሰዎች ጥርጣሬያቸውን አጥፍተው ገንዘባቸውን እንዲልኩ ያደርጋል። የሚጠየቁ መሰረታዊ ሰነዶች ፓስፖርት፣ ብሔራዊ መታወቂያ ከሌለ ደግሞ የቀበሌ መታወቂያና አንድ ጉርድ ፎቶ ብቻ በመላክ ሂደቱን መጀመር እንደሚችሉ በመናገር ሰዎችን ያሳምናሉ። አጭበርባሪዎች ሂደቱን እውነተኛ መልክ ለማስመሰል የተዘጋጀ የማመልከቻ ቅጽም ይሰጣሉ። የመመዝገቢያ ቅጹ የሚላክላቸውን የቅጥር ማመልከቻ ፎርም ፕሪንት አድርጎ ሞልቶ እንደገና በፎቶ ወይም በPDF በቴሌግራም፣ በዋትስአፕ ወይም በኢሜል እንዲልኩ ይደረጋል። ሰነዳችሁን ስፖንሰር አድርገን ለካናዳ አፕላይ እናደርጋለን ይላሉ። ውጤቱ ከ3 እስከ 7 ቀናት ውስጥ እንደሚለቀቅ በመናገር በዜጎች የማታለል ተግባራቸውን ያደርጋሉ። የስራ ቅጥሩ እንደወጣ PHP ከተባለው ካምፓኒ ጋር በቀጥታ ተቀባይነት ወይንም አክሴፕታንሲ እንደመጣላቸው አድርገው የሐሰት ደብዳቤ ይልካሉ። ሂደቱ ደርሷል ከተባለ በኋላ ትክክለኛው የማጭበርበር ስራም ይጀመራል። ቪዛው 100% እንደተረጋገጠ በመናገር ለሰነድ ህጋዊ ማረጋገጫ ሌጋላይዜሽን እና ሌሎች ነገሮች ማስፈጸሚያ የሚባል 12500 ብር ብቻ
ክፍያ ይጠየቃሉ። ይህንን ገንዘብ ከጨረሱ በኋላ ለቀጣይ ሂደታቸው ለማሳመን 4 ኪሎ በሚገኝ የቱሪስት ሆቴል በአካል በመገኘት ቀጣይ ሂደቶችና ግምገማዎች እንደሚሰጡ ይናገራሉ። ገንዘቡ ከተከፈለ በኋላ ግን አጭበርባሪዎች ከእይታ ውጭ ይሆናሉ፣ ስልክ ይዘጋሉ፣ ቴሌግራም ቻናሉም ይጠፋል። ዜጎች ያቀረቡት ገንዘብም ከንቱ ሆኖ ይቀራል። ይህ የኦንላይን ማጭበርበር መሆኑን ተረድቶ መጠንቀቅ እጅግ ወሳኝ ነው። በኢትዮጵያ ውስጥ ባለው የኑሮ ውድነት ምክንያት ብዙዎች ከሀገር ለመውጣት ሲያስቡ እንደነዚህ ያሉ አጭበርባሪዎች የሰዎችን ድክመት በመጠቀም ንብረታቸውን እየዘረፉ ይገኛሉ። ማንኛውም ከሀገር ውጪ የሚደረግ የስራ ቅጥር ከማመን በፊት ህጋዊነቱን ከባለስልጣናት መስሪያ ቤቶች ማረጋገጥ አስፈላጊ ነው።